ተመልካቾቻችን የማስተላልፈላችሁ መልእክት በዛሬው ዕለት ራያ ወልቃይት የማን ነው በሚለው ርዕስ ላይ አጭር መልእክት አለኝ። የወልቃይትና የራያ ሕዝብ እኔ አማራ ነኝ ብሎ እየታገለ ነው። በአስገዳጅ ሁኔታ ለረጅም ጊዜ ግፍ ሲሰራበት የኖረ ማህበረሰብ ነው። ይህንን የትግራይ ሕዝቦችም ልትገነዘቡት ይገባል። ህወሓት ይህን አካባቢ በኃይል በመያዙ የእናንተ ነው የትግራይ ህዝብ ነው ስላላችሁ ብቻ መቀበል የለባችሁም። የወልቃይት ህዝብና የራያ ህዝብ መብቱ እንዲከበርለት የትግራይ ህዝብን ይህንን ማወቅ አለበት። ይህንን አውቆ ሁሉም ነገር በሰላማዊ መንገድ ወደ ነበረበት 1983 በፊት በነበረበት ተመልሶ በሰላም መኖር፣ ይህ ለኢትዮጵያና ለህዝቧ ትልቅ ሰላማዊ መፍትሄ ነው። ይህንን የማያከብር ካለ ሰላም ይመጣል ብሎ ማሰብ አይታሰብም። ስላዳመጣችሁ አመሰግናለሁ። ጥያቄ ካላችሁ ላኩብኝ፣ መልስ ይሰጣል።